የለም በቃ ለውጥ ቀርቷል ቢባል ምን ሆናል? ስለ ለውጥ ስናስብ ልብስ አትለውጥ ጸሎት አደረሰ ወደ እግዚአብሔር እኔ መሮኛል ጾታችንን ለዋወጥልን እንቅልፍ እንዳያዛቸው ሁለቱም ምግብ አትለውጡም ዛሬ በላችሁት ላይ ይቆማል በቃ እሱ ይደጋገመው እግዚአብሔር መጣና ጾታቸውን ለዋወጠው ጸሎትህን መልስልሃለሁ ማታ ግን ያደረጋችሁት ነገር እርግዝና ስለፈጠረ ስለዚህ እንኳን ለውጥ ኖረ በጣም ደስ ይላል መጀመሪያ ደረጃ እኔ መናገር የምፈልገው ምንድነው ስለ ለውጥ ስናስብ የሆኑ ሴናሪዎችን እንድንመለከት ነው መጀመሪያ መጋብዛችሁ ምንም ለውጥ የለም በቃ ለውጥ ቀርቷል ቢባል ምን ሆናለን ምንም ለውጥ የለም ለውጥ ባይኖር ልብስ አትለውጡ ምግብ አትለውጡም ዛሬ በላችሁት ላይ ይቆማል በቃ እሱ ነው የሚደጋገመው ቦታ አትቀይሩም እዚሁ ነው የምታድሩት የምትሉት ማለት ማት የሚለወጡ ነገሮች ሁሉ ባይለወጡ ማታው አይለወጥም አይነጋም ማለት ነው ልክ እዚህ ጋር ቢቆምና ከዚህ በኋላ ምንም ለውጥ የለም ብንባል ምን ይውጠናል መሞትም አይቻልም ምክንያቱም ለውጥ አይቻልም አንዳንድ ጊዜ ለውጥን አስቀርተን ስናስብ ነው ምን ያህል ባለውለታችን እንደሆነ የምናስበው ክረምትና በጋ ሳቅና ለቅሶ አስቡ እየሳቀ ያለው እኮ እየሳቀ ቢቀጥል ሳቅም በጣም ያማል ታውቃላችሁ አንዳንዴ የሚያለቅሰውም እያለቀሰ ያኮረፈውም እንዳኮረፈ የተጣላውም እንደተጣላ ስለዚህ እንኳን ለውጥ ኖረ በሌላ በኩል ደግሞ ሁሉ ነገር ቢለዋወጥስ ምንም ቋሚ ነገር ባይኖርስ ደግሞ ምን ይውጠናል ጧት ስትነሱ ፊታችሁ ቢለዋወጥ የቤተሰባችሁ ጾታ ቁመት እየተቀያየረ ጧት ስትነሱ እንዴትስ ታውቃላችሁ ሁሉ ነገር ቢለዋወጥ አረ እንኳን አንዳንዱ ነገር ደግሞ ቋሚ ሆነ እና አንድ ባል ነበር ይባላል በጣም ትጉባል ግን ቤት በመትለው ሚስቱ በጣም ይቀናል አልፎ እሱ እየሰራ እየለፋ እሷ ቤት ቁጭ ብላ ልጆቹን ትምህርት የከላከች በኋላ ሲደርስ በቃ እኔ ለፍቼ ያለ ሁሌ ይሄ ምሬት ብሶበት አንድ ቀን ጸሎት አደረሰ ወደ እግዚአብሔር እኔ መሮኛል ከፈለክ ጾታችንን ለዋወጥልንና ትየው እኔ ማልፈበትን ነገር ብሎ ጸሎት አድርሶ ወደ መኝታ ሄደ ሌሊት እንቅልፍ እንዳያዛቸው ሁለቱም እግዚአብሔር መጣና ጾታቸውን ለዋወጠው ከዛ እሱ ምን ያህል ደስ እንዳለው መቼም መገመት ትችላላችሁ በዚህ መሃል ከፍተኛ የፍቅር ምሽት ሆኖ እሷም ለካ አልከፋትም ነገሩ በኋላ ጧት ተነስታ ኮቷን ሱዳ አርጋ በል ወደ ስራ መሄዴ ነው በይ ማለት ነው ተብሎ ልጆቹን ቁርሱን በልቶ አዲሱ ባል ከዛ ልክ እንደኔ ልጆቹ መንጫጫት ጀመሩ እቃው አልታጠበም ስልክ ተደወለ ከሆነ ቦታ ያን ሁሉ ልጆቹን አርፍዶ አድርሶ ተመልሶ ምንም ነገር ሳይጨርስ መሮት ከስራ ስትመጣ ምንም አልተሰራም ልጆቹንም ረስቷቸዋል ምክንያቱም አምጥቶ አያውቅም በኋላ ትልቅ ነገር ሆኖ ተረዳርተው እና ተነጋግረው በጣም እንዲህ አልመሰለኝም ነበር በጣም ይቅርታ ብሎ ማታ ነገሩ እንዲለወጥ ጸሎት ሊያደርስ በቃ ትንሽ ቆይት ብዬ መጣለው ብሎ ጸሎት ማድረስ ጀመረ ጸሎትህን መልስልሃለሁ ማታ ግን ያደረጋችሁት ነገር እርግዝና ስለፈጠረ ስለዚህ ለውጥ እንደምናስበው እንደምንመኘው አይደለም ደግሞ እንደምናስበው እንደምንመኘውም ነው ሁሉንም ነገር እኛ መለወጥ ቢኖርብን ምን ይውጠን ነበር የምታነጉትም የምታመሹትም ሁሉንም ነገር መለወጥ የእናንተ ድርሻ ቢሆን ለውጥ ያለ እናንተ ራሱን ማስተዳደር ባይችል ምን ይውጠን ነበር ምክንያቱም መቼ እናልፋለን ደግሞስ ገልብጠ ነው ምንም መለወጥኛ ባንችል ለውጥ በራሱ ብቻ ቢሆን ኖሮ
ለምንስ እዚህ እንመጣለን? ለምንስ እንማራለን? ብዙ ነገሮችን የምናደርገው መለወጥ ስለምንችል ነው። ደግሞ ብዙ ነገር ማድረግ የቻልነው እኛ ሳንሆን ለውጥ ደግሞ ከኛ ቁጥጥር ውጪም ራሱን ስለሚመራ ነው። እኔ ስለ ለውጥ ሳስብ ባለፈው ሰሞን ላይ ያው ምንጭም ታውቃላችሁ ከዚህ መብራት ቀጥሎ የኔ ነገር ነው የሚያበራውና ጸጉሬን የራሴን የሚላጨውና ላጭቼ አንድ ጊዜ ፎቶ አልበሞቼን ሳይ አንድ የ6 ወር ይሁን የ1 ዓመት ልጅ ሆኜ ከአንድ ጥጃ አጠገብ የተነሳሁትን ፎቶ ከብቶች ነበሩ ልጆች ሆነን ወተት ላም አልቤ አውቃለሁ እነዝፈን ብዙ ነገሮች እና ያቺ ጥጃ ለኔ ከኔ ጋር አደገች ነች እና ሳየው ፊቴ ላይ ያን ሰሞን በአጋጣሚ ጸጉሬ ተላጭቶ ነበርና ለረጅም ጊዜ ጸጉሬ ያልነበረኝ ቦታ ትልቅ ጎፈሬ ያየው ቁንጮ የሚባል ነገር ካወቃችሁና ዋው መቼ ነው እሱ እዚህ ጋር ያለው ጸጉሬ ሄደው ስል አላውቀውም። አንዳንድ ለውጥ በቅጽበት ይሆናል፣ አንዳንድ ለውጥ ደግሞ በሂደት ይሆናል። ሁለቱም ግን ለውጥ ነው። አንዳንድ ለውጥ በፍሰት ይሆናል፣ አይመለስም፣ ሊኒየር ነው። አንዳንድ ለውጥ ደግሞ በዑደት ይሆናል፣ ሳይክሊካል ነው። ይመጣል፣ ተስፋ ታደርጋላችሁ፣ ክረምት እንደገና ይመጣል፣ እንትን እንደገና ይሆናል እንላለን። ለውጥ በጣም ቢዩቲፉል ነገር ነው። ስለዚህ የመጀመሪያው ነገር ከለውጥ ጋር ራሳችንን ስናስብ ለውጥ አይቀሬም ነው፣ አይምሬም ነው፣ ደግሞ መልካም ነገር ነው። ከለውጥ ጋር ጠብ አያዋጣም። ለውጥን የማናስቀረው ብቸኛ የማይለወጥ የለውጥ ህግ ማን ነው? ራሱ ለውጥ ነው። ስለዚህ አሁን ይሄ በጣም አስፈላጊ ነገር ነው። ዝም ብላችሁ ኢማጂን እንድታረጉ፣ ምክንያቱም ስለ ኢማጂኔሽን ስላነሳን አዲስ አበባ ከ100 ዓመት በፊት ምን ትመስል ነበር? አንዳንድ ቦታዎች ፎቶ ስታዩ አስገራሚ ነው። በዛን ጊዜ ያሉ ሰዎች የአሁኑን አዲስ አበባ ሊያዩ አይችሉም። ኢቭን የዛሬ 20 ዓመት የዛሬ 10 ዓመት ያለውን አዲስ አበባን ላይ ለውጥ እያየነውም ባልነበረም እየሄደ ነው። የዛሬ 500 ዓመት ምን ይመስል ነበር ይህ ዓለም? ለውጥ የፈጠረው በጊዜ ውስጥ ለውጥ በጣም ጉልበተኛ ነው፣ በጣም ኃይለኛ ነው። ስለዚህ ለውጥ ከኛ ፍቃድም ምክርም አይፈልግም። እኛ ነን ከለውጥ ምክርና አሰራርን መማር ያለብን። ለውጥ የህይወት ህግ ስለሆነ ማህበረሰባችንን ብናይ ብዙ ለውጥ አለ። አሁን አንዳንድ ጊዜ ሳስብ ያለ ሞባይል ስልክ መኖር የምንችል አይመስለኝም። ሞባይል ያልነበረበት ጊዜ አልነበረም። ባለ ሞባይል መሆንስ ብርቅ የነበረበት ጊዜ አልነበረም። ሞባይልህን ወይ ሞባይልሽን ሊያዝልሽ እንትናል ሞባይል ዛሬ እኮ ይዤው ነበር ያልንበት ጊዜ አልነበረም። ዛሬ ደግሞ ሞባይሌን ማን ያዝልኝ? ፎርዋርድ የሚባለው ኮል ወደ እንትና አስተላልፈውታል የሚለው ድሮ እንኳን ልናስተላልፈው። ስለዚህ አሁን የምንኖረው ኑሮ በጣም ተለውጧል። ምንበላው ተለውጧል፣ ምንለብሰው ተለውጧል፣ የምናስብበት መንገድ ተለውጧል። ለውጥ ልክ እንደምንተነፍሰው አየር በውስጡም የምንኖር ነው፣ በውስጣችንም የሚኖር ነው። ከውስጥ ብዙ ለውጥ እየተካሄደ ነው፣ ከውጭም ብዙ ለውጥ አለ። ስለዚህ ለውጥን መውደድ ያስፈልጋል። ታዲያ ምንድነው የኛ ድርሻ ብለን ብናስብ በለውጥ ውስጥ የሚኖረንን ሮል ሚና እንወስናለን እንጂ ለውጦች ላይ ብዙ ያለን ሌላ። ለውጥ በሚሆንበት ጊዜ በግላችንም በማህበረሰብም በቤተሰብ ውስጥም የለውጥ ጸረ ለውጥ መሆንን ለውጥን ልንቃወም እንችላለን። አንታይ ቼንጅ አቋም ልንወስድ እንችላለን። ወይም ደግሞ ለውጥን ሲመጣ ሰየው ብለን የለውጥ ሐዋርያ እንደሚባለው ለውጥ መር ለውጥን ኬተር ልናረግ ልናሸረግድ ለለውጥ እንችላለን። ኦፍ ኮርስ ለውጥ ሁሉ ጥሩ አይደለም፣ በኋላ እናየዋለን። በዛ መሃል ግን ብዙ የሚባለው ምንድነው? ምንም አይነት ለውጥ ቢመጣ በዚህ በኩል 1-2% ወይም 5% ይቃወማሉ። በግልም የሆነ ፓርታችን ያንን ለውጥ እምቢ ይላል። በግል ስትወስዱት፣ በግሩፕ ስትወስዱት ደግሞ የሆኑ ሰዎች በዚህ በኩል ይሆናሉ። በሌላ በኩል ደግሞ ለውጥ ሲመጣ ምንም አይነት ለውጥ ቢመጣ ደግሞ ያንን የሚያራምድ የሚፈልግ ሰው ወይም ደግሞ አንዳንድ ጊዜ በራሳችን ላይ የምናመጣው መዘዝ ለውጥ በራሳችን ላይ እንኳን እኮ አለ። ልክ እንዳልሆነ እያወቅን የሆነ የምንጎለጉለው የምንጎተጉተው ለውጥ የለም እንዴ?
አለ እኮ አይደል አሉ። ስለዚህ ለውጥ ላይ ሁለት ጫፍ አለ። ለውጡን ፋይት የሚያደርጉት እነዚህ ማይኖሪቲ ወይም ትንን አናሳ የሆኑት ናቸው። በዛ መሃል ለውጥ መምራትና መስራት የማይፈልጉ ግን ለውጥ ካለ ቶሎ የሚሳፈሩ ሰዎች ደግሞ አሉ። አንድ 20% ይሏቸዋል። ለውጥ ደግሞ ሲመጣ ሁሉ ጊዜ በር መዝጋት የሚወዱ አይቃወሙም። አፋውተው የሆነ ትንሽ ነገር ጣል አድርገው ማደናቀፍ፣ ይሄ ነገር ይታሰብበት፣ ይመርመር፣ ይጠርጠር፣ ይበርበር የሚባል የተቃዋሚ አጃቢዎች አሉ። ይሄ የህይወት ህግ ነው። ግን የሚገርማችሁ ነገር እነዚህ ሁሉ ተደምረው ሌላውን አይበልጡም። መሀል ላይ ደግሞ ክምር የሆነ እንትን አለ። ምንድን ማስ ይባላል። ሳይለንት ማስ እንዲህ ይላል። የሚገርማችሁ ነገር በለውጥ ህግ 2% አሸናፊ የመጀመሪያውን የራሱን 20% አሸንፎ ለክሪቲካል ማስ የሚባለውን የፈጠረ ለውጡን 50%ን በነፃ ይወስዳል። ይሄ በግላችንም ነው። የተለያየ ነገር ውስጣችን ኮንፍሊክት ሲፈጠር በለውጥ የምንፈልገውን ለውጥ በእውቀት ከሞላ ነው ያኛው ለውጥ ያሸንፋል። ላን እውቀት ግን ካልሞላ ነው፣ በኢግኖራንስ ከሞላ ነው፣ በባያስ ከሞላ ነው፣ በተለያየ ነገሮች ከሞላ ነው ደግሞ ኔጌቲቭ ቼንጅ will happen። ሁሉ ጊዜ ለውጥ ሐሳብ ጥሩ እንዲያሸንፍ መጥፎ እንዲያሸንፍ የሚያደርገው አንድ አያት ለልጃቸው እንዳሉት በውስጣችን የሚታገሉ አንድ ክፉ ርኩስ የሆነ አውሬና አንድ ደግሞ መልካም የሆነ ደግ ደግሞ ሌላ አለ እና እነሱ ላይ ይታገላሉ ሲሉት ታዲያ መጨረሻ ላይ ማን ያሸንፋል ሲላቸው ብዙ ያበላው ሁሉ ጊዜ በሶሳይቲ ውስጥ ብዙ ሐሳቦችን የበላው የለውጥ ሳይድ ያሸንፋል። እንደዚህ አይነት ቦታዎች ላይ መልካም የሐሳብ ምግብ ለመካፈል ለመቋደስ ነው የምንሰበሰበው። ስለዚህ ይሄ የለውጥ ህግ አስፈላጊ ነው። ህይወት በለውጥ ላይ ሁለት ጫፍ አለው። አንዱ ችግር ነው፣ አንዱ እድል ነው። ባለፈውም ተናግሬያለሁ። ለውጥ ሲመጣ ወይ እድል ሆኖ ነው ወይ ደግሞ ችግር ሆኖ ነው። ብዙ ጊዜ ችግር የሆነውን የለውጥ ሁኔታ እድል አድርገው የሚሄዱ ሰዎች አሉ። እድል ሆኖ የመጣውን ደግሞ የለውጥ ሁኔታ ወደ ችግርነት የመቀየር ሆቢውም ችሎታውም ዝንባሌውም ያላቸው ሰዎች አሉ። ኤኒቲንግ። ስለዚህ ምንድነው እሱ የሚወስነው ታዲያ ይሄንን ችግሩን ወደ እድሉን እድል እንደሆነ እንዲቀር የሚያደርገው ስንል ሐሳብ ነው። እድልና ችግር በራሳቸው ምንም የሚያፈጥሩት ነገር የለም። የኛ ድርሻ እድል ችግርም ሆኖ አንድ ገጹ እድል አንድ ገጹ ችግር ሆኖ የመጣውን ነገር እድሉ ወደ እውንነት ቅድም ለተባለው ህልም ሆኖ ወደ መታየት እንዲመጣ ያንን የሚመግብ በጎ ሐሳብ መፈለግ አለብን። ያ ሐሳብ አመለካከታችንን፣ ስሜታችንን፣ አስተሳሰባችንን፣ ኢማጂኔሽናችንን ወይም ደግሞ ምናብ አይነ ልቦና ቅድም ያለው ነው ያልታየውን የሚያዩ የአእምሮአችን ክፍል ማለት ነው። ሞቲቬሽናችንን ውስጠ መነሳሳታችንን የሚጎተጉት ሐሳቦች አሉ። አንዳንድ ጊዜ ሰዎችን ስቲር ማድረግ የምንችለው ኢንጂናችን ሞቲቬሽናችን ነው። ሌላ በጣም ብዙ ጊዜ የሚረሳው ሐሳብ የቃል እስረኛ ነው። አሁን እዚህ የመጣ ነው ቃል ልንሰባ ነው። ቃል ውስጥ ሐሳብ አለ። በቃላችን ውስጥ ብዙ ኔጌቲቪቲ ከገባ ሐሳብ የዛ ኔጌቲቪቲ እስረኛ ነው። የምንናገረው በጣም የሚገርማችሁ ነገር ብዙ ሰዎች የምንረሳው ከማንም ሰው በላይ የምንወደው ማንን ነው? አይሰማም። ከማንም በላይ የምታምኑት የምትወዱትን ነው የምትጠሉትን ሰው ነው? የምትወዱትን ነው። ስለዚህ የሆነ ነገር ስትሉ ታምኑታላችሁ ማለት ነው። አልረባም ስትሉ በጣም ስለሚወዳችሁ አይምሯችሁ ዋሽታ አይደለም የእውነቷን ነው ባልረባ ነው ብሎ ጠቅላላ አይምሯችን ላለመርባት ይለፋል ማለት ነው ቀኑን ሙሉ። ለመሰላችሁ ሰው ከሚላችሁ ሰው አትረባም ከሚላችሁ ይልቅ ውስጣችን የሚያምነው እኔ አልረባም ስትሉት ልክ ነች ለምን ትለኛ እንዲህ እየወደደችኝ ምን አርጋታ አትረብኝ ትለኛለች ስለሚል ያ መሰላችሁ አይምሮ የሰውነት ሄድኳርተር ነው። ንግግር ደግሞ የአይምሮ ሄድኳርተር ነው። ዶክተር ሜሎን እስኪ ተነሽ አንድ ጊዜ ለመቆም ደነገጠች። በቃ እሺ ተቀመጪ ይቅርታ ምንም አላረኳትም በቃል ነው እንደዚህ ያርስ ደነገጥኳት አስነሳው ማለት this much word powerful ነው።
በለውጥ ላይ የቃልን ኃይል መረዳት አለብን። አንዳንድ ንግግሮች አገር ሊበጠብጡ ይችላሉ። አንዳንድ ንግግሮች ደግሞ የተበጠበጠውን ሊያረጉ ይችላሉ። ቤተሰብ ውስጥ፣ ትዳር ውስጥ፣ ትምህርት ቤት ልጆቻችንን ንግግር ሲሰሙ ብለው እንዲመጡ እንዲምልካቸው የሆነ ነገር ያገኛሉ ብለን ስለምናስብ ነው እኮ። አብዛኛውን ሰዓት እኮ ሲበሉ ውለው አይመጡም። ምሳ ሰዓት ትንሽ ነች፣ ወሬ ሰዓት ነው አብዛኛው። ከልጅ ጋር ያወራሉ፣ ከተማሪ ጋር ያወራሉ፣ ከእንትን ጋር ያወራሉ፣ ከራሳቸው ጋር ያወራሉ። ልጆች ደግሞ ያወራሉ በጣም ከራሳቸው አላቸው ኢማጂኔቲቭ ፍሬም። ስለዚህ በለውጥ ላይ ሐሳብ ኢምፖርታንት ነው። ሐሳብ ላይ አንድ ነገር ማለት ሐሳብ አልበኝነት ከስርዓት አልበኝነት የባሰ ክፉ ነገር ነው። አትክልት ያልተተከለበት ጓሮ አልተከሉብኝም ብሎ አኩርፎ ዝም አይልም፣ አረም ያበቅላል። በጎ ሐሳብ አይምሮአችንን መሙላት ያለብን አረም ሐሳቦች እንዳይበቅሉበትም ነው። ዝም ካልን ያበቅላል አይምሮአችን። ስለዚህ ከክፉ ሐሳብ ይልቅ መፍራት ያለብን ሐሳብ አልበኝነትን ነው። አይምሮአችን እንደሚባለው an idle mind is the workshop of the devil። ምን ማለት ነው? ሐሳብ ያጣ አይምሮ ሰይጣን ለወርክሾፕነት ይጠቀምበታል እንደተባለው ለጋራጅነት ብዙ የሚሰራ ነገር ስላለው እንደዛ እንዳይሆን ነው። በሐሳብ በዚህ በለውጥ ዙሪያ ላይ ስናስብ ብዙ ጊዜ የምንረሳው ለውጥ ከስሜት ጋር የተቆራኘ ነገር ነው። ለውጥ በሚመጣበት ጊዜ በተለይ ለውጥን ወደፊት ለማራመድም በለውጥ ውስጥ ያለውን ነገር ለማበላሸትም ስሜታችን ኃይለኛ ድርሻ አለው። ልክ ለውጥ በሚመጣበት ጊዜ መሃል ላይ ይጥለናል። ምንና ምን መሃል ስንል የለመድነው አሮጌ ነገርና የማናውቀው አዲስ ነገር። አብዛኛው ከለውጥ ጋር የተያያዙ ስሜቶች የሚፈጠሩት ሊያመልጠን ካለው ከለመድነው አሮጌ ነገር ጋር ከነበረን ቁርኝት ወይንም ደግሞ ሊመጣ ላለው አዲስ ነገር ካለን ተዛምዶ ወይንም ደግሞ ይሄ ነገር አንኖን ምንል የማናውቀው። አንዳንዴ ማታ ልብሳችሁን አውልቃችሁ በሰላም ወንበር ላይ አድርጋችሁ መብራት አጥታችሁ ተኝታችሁ ቀና ስትሉ ብሎ የሚያይሰው አይታችሁ አታውቁም? አቤት ምን መቼን የገባ ጧት ያ የፈረደበት ልብስ ልግልግ ብሎ ሲታል እጪ ነው እንደ ሌሊቱን ሙሉ እንላለን። የማናውቀው ነገር ባዶ ልብስ እኛ ያወለቅነውም ልብስ ቢሆን ያስፈራል። ስለዚህ በለውጥ ላይ ስሜትን ማስተዳደር ነው ለውጥ፣ በግልም በማህበረሰብም። አሁን ብዙ የለውጥ ዘመኖች አብዮት በሚፈነዳበት ጊዜ፣ ጎማን በሚፈነዳበት ጊዜ አይታችሁ ከሆነ በጣም የሚገነፍል ስሜት አለ። ቁጣ አለ፣ ፍርሃት አለ፣ ድንጋጤ አለ፣ ሐዘን አለ። ብዙ ስሜቶች እንደ ጎርፍ ያልፋሉ። ትክክለኛ የለውጥ መሪ ስሜትን ችላ ሊል አይችልም። የራሳችንም ህይወት ውስጥ ለውጥ አንዳንድ ሰዎች አዲስ ከተማ አዲስ ሀገር ፈልገን ሰው ሲያገባ አዲስ ሀገር ሲሄድ ብዙ ነገር ውስጥ እኮ ሲሆን እንፈራለን። የአሜሪካን ሀገር መጀመሪያ ሲሄድ ማት አላወራሁትም ፍርሃቱ። እንደውም መጀመሪያ ላይ ቺካጎ ነበር የሄድኩትና እንግሊዝኛ የምችል ይመስለኝ ነበር እዚህ ሆኜ ብዙ እና ሐኪም ነበርኩ በጣም እችላለሁ ብዬ ከዛ እኔም ምለው አይገባቸው እነሱም ሚሉኝ አይገባኝ። የሆነ አሜሪካኛው የሚሉት እዚህ ጋር የሚወጣ ነገር አለ። እሱ እኛ እዚህ ለምን ነው ቀጥ ያለ ባፍ የሚወጣ የአማርኛ እንግሊዝኛ ነው። ጉድ ዶክተር ምህረት ጉድ ፈልቶበት ከዛ እንደገና ሳይካትሪ ሬዚደንሲ ስፔሻላይዜሽን ሲጀምር ኢነር ሲቲ ውስጥ ስለነበረ አፍሪካን አሜሪካኖቹ ድረግ ላይ ሃይ ሆኖ ሳይካትሪ ሲሰሩ ትልቁ ችግር ካልቸር ነው ትሪት የምታረጉት፣ ህመም ብቻ አይደለም። ያው ሲሉ ምንም አልሰማቸውም። አይ ዞ ሃይ ሆኖ ነው በግምት በመላምትና በጸሎት የመጀመሪያው 3 ወር አክሰንቱ ከገባን በኋላ ነገሩ ቀላል ነው፣ ወዲያው ይገባቸዋል። በ5 ደቂቃ የሚያልቀው ነገር እኮ ነው 2 ሰዓት ፈጅቶባችሁ አሁን ጠዋት ምን ይሉኝ ይሆን ምናምን ትላላችሁ። ብዙ ቀልዱ ላይ ያመልጣቸዋል። በዛ መሃል ሰዎቹ ሲቀልዱ ኖት ሲጽፉ በጣም ግራ ይገባቸው። ስለ ቤዝቦል እያወሩ በሽታ አይመስል ቤዝቦል ምን ማለት ነው? ያ ለውጥ እኔ ውስጥ የፈጠረው ፍርሃት፣ ድንጋጤ፣ ጭንቀት ምናምን ነገር ጭንቅላቴን ሁሉ ሻቶፍ አድርጎታል ማለት። በኋላ ግን ሲረዳ ባይገባኝ እንኳን ቀልዱ ያ
እያላችሁ እነሱም ሲስቁ እናንተም ስስቁ መጨረሻ ላይ ግባ ውጣ ማለት ጀመረ። ይሄ ሰው ስሜቱ ከረገበ አብዛኛው ነገር ብዙ ከባድ አይደለም። ምክንያቱም ለውጥ ሲመጣ ድንጋጤ ይፈጥራል። የማጣው ነገር ይበልጥ ይሆን ከማገኘው? እንደ ድሮ ይሆን? ብዙ ፍርሃት አለ። ፊር ማኔጅድ ካልሆነ ፍርሃት ችግሩ ምንድነው መሰላችሁ? በትክክል ካልተያዘ ፍርሃት ቁጣ ይፈጥራል። ብዙ የሚቆጡ ሰዎች፣ በጣም ዕቃ የሚሰብሩ ሰዎች ውስጥ ፍርሃት አለ። አሞኬ ዩሮኬ ስትሏቸው ዊሮኬ ይገባል ማለት። ፍርሃት አለ፣ ቁጣ አለ፣ ድንጋጤ አለ፣ እርግጠኛ አለመሆን አለ። መጨረሻ ላይ በዛ መሃል ብዙ ነገር ሉዝ ስለምናደርግ ለውጡ ያልጋበዘውን ለውጡ ፕሪስክራይብ ያላረገውን ብዙ ነገር ስለምናጣ እኛም ሰዎችን እንዲያጡ ስለምናደርግ በዛ መሃል የሚፈጠረው ግርግር ምን ያመጣል? ጸጸት ያመጣል። እንዲህ ማድረግ አልነበረብኝም። ለውጥ እድገትን ስለሚያመጣ የለውጥን በጎ ገጽታ እያየኑ ስንሄድ አርቀን አንድ ስቴፕ ካሰብን የለውጥ ህመም ይቀንሳል። ለውጥ እድገትን ዴማንድ ስለሚያደርግ ከውስጣችን የሚወስድብን ነገር አለ፣ ግን የሚሰጠን ነገር ደግሞ ይበልጣል። ሁኔታን ስለሚቀይር ግንኙነቶቻችን እንደገና ይሰራቸዋል። ግን አንዳንድ ጊዜ ለውጥ ያላበላሸውን ግንኙነት አያስተካክልም። ብዙ ሰዎች ግንኙነታቸው እንዳይነካ ስለሚፈልጉ እንደተበላሸ ይኖራሉ። ግን አንዳንድ ጊዜ ሼክ ማድረግ ጥሩ ነው። ለምን? ለውጥ ስለሚያስተካክለው። ለውጥ ፍጻሜ አይደለም፣ ጅማሬ ነው። አክቹአሊ አለመለወጥ ነው ፍጻሜ። ስለዚህ እንኳን ለውጥ ኖረ። Thanks for watching.